ሰላም ጤና ይስጥልን ጌዲዮ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? የዓለም ሀያላንን ያሉ በኢኮኖሚም በጦር ሰራዊቱም የሚተማመኑ ሀገራት የቦታ ለውጥ እያደረጉ ያለ እየመሰለ ነው። ከጌዲዮ ቴሌቪዥን የመዝናኛ ፕሮግራም ጋር ቆይታችሁን ካደረጋችሁ ትዝናናላችሁ፣ ትማራላችሁ ብለን እንተማመናለን። ወደ ዛሬ ዝግጅታችን እንገባለን። መልካም ጊዜ ተመኝንላችሁ። ውድ ተመልካቾቻችን የዛሬው ዝግጅቴን የሚጀምረው በጥያቄ ነው። በየበዓላቱ ለማድመቂያ የምንጠቀምበትን ርችት ማን ሰራው? ሁለተኛ ጥያቄ ርችት መቼ ነው መተኮስ ያለበት? የትስ ቦታ ነው የሚተኮሰው? እውነት ግን ርችት መተኮስ ኢትዮጵያዊ ባህል ነውን? ሃይማኖታዊስ ነውን? ለማንኛውም ምላሹን እናንተው በያላችሁበት ተወያዩበት። እኔ ግን ወደ ፕሮግራሜ ዘልቃለሁ። መልካም ጊዜ። ከሙዚቃ ጋር ተዋህደው በከፍተኛ በመካከለኛና በዝቅተኛ ከፍታ ላይ እንዲፈነዱ የሚደረጉ ሰማዩን ወደ ግዙፍ ሲኒማነት የቀየሩ የዘመኑ ርችቶች አሉ። ርችቶችን በአዲስ ዓመት፣ በሰርግ፣ በልደትና በተለያዩ በዓላት ላይ እንደ ማድመቂያ መተኮስ የተለመደ ተግባር መሆን ከጀመረም እንደኛ ሀገር ከረምረም እያለ ነው። መረጃዎች እንደሚያሳዩት ለበዓላት ማድመቂያ የምንጠቀምባቸው ርችቶች ረጅምና አስደናቂ ታሪክ አላቸው። የርችት ዝግመተ ለውጥ ከጥንታዊቷ ቻይና የቀርከሃ ፍንዳታ ተነስቶ ዛሬ በኮምፒውተር ረቂቅ ጥበብ ላይ ደርሷል። ከመድኃኒት ፍለጋና ከባሩድ ግኝት ጋር ተያያዥነት ያለው የርችት ታሪካዊ አመጣጥ በጣሊያን ኬሚስቶች ዘመናዊ መልክ እየያዘ መምጣቱን መረጃዎች ያስረዳሉ። ርችቶቹ በተለይ እንደ ቀይ፣ ሰማያዊና አረንጓዴ ያሉ ደማቅ ቀለማትን ለመጀመሪያ ጊዜ እየተፈጠሩ የመጡት በዚህ ጊዜ ነበር ብሎ ደምድሞ መናገር የሚቻል አይመስልም። ከዘመናት በኋላ ግን ርችቶቹ ከሰው እጅ በመውጣት በኮምፒውተር ቴክኖሎጂ ጭምር መታዘዝ ጀምረዋል። የዘመናችን ርችቶች የኬሚስትሪና የፊዚክስ ውጤቶች በመሆናቸው በኮምፒውተር ትዕዛዝና በኤሌክትሮኒክስ አማካይነት በታቀደላቸው ሴኮንድ ላይ በትክክል መፈንዳት ችለዋል። የዓለማችን የርችት ዲዛይነሮች በሰማይ ላይ የሚታዩትን ቅርጾችና ቀለማትን ለመፍጠር የተለያዩ ቴክኖሎጂዎችን በመጠቀም ላይ ይገኛሉ። በርካታ ሀገራትም ርችቶችን ከሙዚቃ ጋር አዋህደው በከፍተኛ በመካከለኛና በዝቅተኛ ከፍታ ላይ እንዲፈነዱ በማድረግ ሰማዩን ወደ ግዙፍ ሲኒማነት በመቀየር ላይ ይገኛሉ። አሁን ላይ ከድምፅ ጋር ተዋህዶ የሚለቀቁ ርችቶችን መመልከት የደስታ ስሜትን ብቻ ሳይሆን ግርምትንም ጭምር የሚፈጥሩና የሰው ልጆችን የፈጠራና የምርምር አቅም የሚገልጡ ሆነዋል። Wow, that's heavy. ከቀርከሃ እስከ ጠፈር የፋየር ወርክስ ወይም ርችት የደረሰው የርችት ጥበብና ታሪክ በድሮንና በሌሎች መሰል ቴክኖሎጂዎች በመታገዝ የዓለማችን የበዓላት ማድመቂያ ሆኖ ቀጥሏል። ህጋዊ ርችቶችና ብልጭታዎች የበርካታ ክብረ በዓላት ታዋቂ አካል ሲሆኑ ለተጠቃሚዎች፣ ለልጆች፣ ለቤት እንስሳትና ለአካባቢ አደገኛ ሊሆኑ ይችላሉ። ርችት ደግሞ የሰደድ እሳት መንስኤም ሲሆንም ታይቷል። ተቃጥለው ሲጨርሱም ትኩስ ናቸው። እናም በደረቁ ሳር ወይም ቅጠሎች ውስጥ ይቃጠላሉ እና እሳትን ያስነሳሉ። የዱር እንስሳት ጥበቃ በሚደረጉ አካባቢዎች ርችቶችን መተኮስ እንስሳቱ እንዲደነብሩና ለተለያዩ አደጋዎች እንዲጋለጡ ያደርጋል። በፈቃድ ካልሆነ በስተቀር በቨርጂኒያ ውስጥ ብዙ አይነት ርችቶች ህገወጥ ናቸው። ህገወጥ ርችቶችን መያዝ፣ መሸጥ ወይም መጠቀም ወንጀል ነው በቨርጂኒያ። አንዳንድ አካባቢዎች ብልጭታዎችን ጨምሮ ማንኛውም
ማንኛውንም አይነት ርችት መሸጥን ይዞም መገኘትና መጠቀም ሙሉ በሙሉ የሚከለክሉ ሀገራትም አሉ። ልጆችና የቤት እንስሳት ርችቶች ሲተኮሱ ከአካባቢው መራቅ አለባቸው። ለምን ከተባለም ከፍተኛ ሽብርና ድንጋጤ ውስጥ ሊከታቸው ይችላል። ርችቶችን ስንተኩስ የአይን መከላከያም የደህንነት መነጽሮችን መጠቀም አንዳንድ አካባቢ ላይ የግድ ይላል። አንዳንድ ርችቶች የሚፈጥሯቸው ጭስና ብልጭታዎች የመተንፈሻ አካልንና የአይንን ብርሃን ሊጎዱ ይችላሉ። ርችቶችን ከቤት ውጭ ብቻ መተኮስ እንደሚገባም ባለሙያዎቹ ያስጠነቅቃሉ። ሊቃጠል ከሚችል ከማንኛውም ነገር መራቅ ተገቢ ነው። በተለይ ከደን ጥበቃ ከሚደረግባቸው አካባቢዎች በጣም መራቅ ይገባል። ርችቶች የክብረ በዓላትንም ሆነ የኦሎምፒክ ጨዋታዎችን መክፈቻ ማድመቃቸው የተለመደ ነው። በአሜሪካ የነፃነትን ቀን፣ በፈረንሳይ የባስቲል ወህኒ ቤት የወደቀበትን ቀን እንዲሁም በዓለም ዙሪያ በሚገኙ በአብዛኛዎቹ ዋና ዋና ከተሞች አዲስ ዓመትን ለማክበር የሚተኮሱ ርችቶች ሰማዩን በብርሃን ያንቆጠቁጡታል። የምስራቃውያን ባህል ርችቶችን የፈለሰፉት ቻይናውያን እንደሆኑ አብዛኛዎቹ የታሪክ ምሁራን ይስማማሉ። ከክርስቶስ ልደት በኋላም በ10ኛው መቶ ክፍለ ዘመን ምስራቃውያን የኬሚስትሪ ባለሙያዎች ሶልቶፒተር ወይም ፖታሲየም ናይትሬት የሚባለውን ንጥረ ነገር ከድኝና ከከሰል ጋር በማቀላቀል የሚፈነዳ ውህድ መፍጠር እንደሚቻል አወቁ። ይህንን የሚፈነዳ ንጥረ ነገር ወደ አውሮፓ ያመጡት እንደ ማርኮ ፖሎ ያሉት ምዕራባውያን አሳሾች ወይም የአረብ ነጋዴዎች ሳይሆኑ አይቀሩም። በ14ኛው መቶ ክፍለ ዘመን በአውሮፓ በርችቶች አስደናቂ ትርኢት ይታይ ነበር። ይሁን እንጂ እንዲህ አይነቶችን ውብ ትርኢቶች ያስገኘው ዱቄት የአውሮፓን ታሪክ ለውጦታል። የኋላ ባሩድ ተብሎ የተጠራውን ይህን ንጥረ ነገር ወታደሮች ጥይቶችን ለማስፈንጠር፣ የግንብ ግድግዳዎችን ለማፍረስና የፖለቲካ ኃይሎችን ለማውደም ተጠቅመውበታል። ኢንሳይክሎፒዲያ ብሪታኒካ እንዲህ ይላል። በአውሮፓውያን መካከለኛው ዘመን በምዕራቡ ዓለም ፈንጂዎች በስፋት ለጦርነት መዋላቸውን ተከትሎ ርችቶችም ጥቅም ላይ ይውሉ ነበር። በአውሮፓ ለጦርነት የሚውል ፈንጂ የሚሰራው ባለሙያም የድልና የሰላም በዓላትን ለማክበር ርችቶች እንዲዘጋጅ ግፊት ይደረግ ነበር። እስከዛ ጊዜ ድረስ ቻይናውያን ባሩድ ለማጥፋት መሳሪያነት ሊውል መቻሉን እምብዛም ትኩረት የሰጡት አይመስልም። በ16ኛው መቶ ክፍለ ዘመን በቻይና የነበረው ማቶ ሪቲቺ የሚባል ጣሊያናዊ ሚስዮናዊ እንደሚከተለው በማለት ጽፎ ነበር። ቻይናውያን በጠመንጃና በመድፍ በመጠቀም ስለማያውቁ ባሩድን ለጦርነት እምብዛም አይጠቀሙበትም ነበር። ይሁን እንጂ በሕዝብ ፊት በሚቀርቡ ግጥሚያዎች ላይ እንዲሁም በበዓላት ቀን የሚያሳዩትን ርችት ለመስራት ሶልቶፒተር የሚባለውን ንጥረ ነገር በብዛት ይጠቀሙበት ነበር። ቻይናውያን እንዲህ ያለ ትርኢት እጅግ ያስደስታቸዋል። ርችቶችን በመስራት ረገድ ያላቸው ችሎታ በእርግጥም የሚደነቅ ነው። ቀደም ባሉ ዘመናት ርችቶችን ይሰሩ የነበሩ ሰዎች የተለያዩ አይነት ትርኢቶችን ለማዘጋጀት ጥሩ ችሎታና ድፍረት እንደጠየቀባቸው ጥርጥር የለውም። ከፍ ያሉት የባሩድ ቅንጣቶች ቀስ ብለው የሚቀጣጠሉ ሲሆን ደቃቆቹ ቅንጣቶች ግን ሲቀደዱ እንደሚፈነዱ ተገነዘቡ። ርችቶችን ለመስራት በአንድ ወገን ቀዳዳው የተደፈነ ረጅም የቀርከሃ ዘንግ ወይም የወረቀት ቱቦ ከተዘጋጀ በኋላም በታችኛው ጫፍ በኩል እምብዛም ደቃቅ ያልሆኑ የባሩድ ቅንጣቶች ይጨመሩበታል። ባሩዱ ሲለኮስ ክፍት ከሆነው የቱቦ ጫፍ በኩል በፍጥነት የሚወጣው ጋዝ ቀርከሃው ወደ ሰማይ እንዲወነጨፍ ያደርገዋል። በዛሬ ጊዜ ጠፈርተኞችን ወደ ህዋ ለመላክ የሚሰራበት መሰረታዊ ደንብ ይሄ ነው ይባላል። ሁሉም ነገር እንደታሰበው ከተከናወነም ቀርከሃው የመጨረሻው ከፍታ ድረስ ከተስፈነጠረ በኋላ እንዲፈነዳ ሲባል በላይኛው ጫፍ ላይ ደቃቅ ባሩድ ይጨመርበታል። ርችቶች ከተፈበረኩበት ጊዜ አንስቶ ባለፉት 100 ክፍለ ዘመናት እምብዛም ለውጥ አላሳዩም። ቢሆንም አንዳንድ መሻሻሎች ተደርጓል። መጀመሪያ ላይ የሩቅ ምስራቅ ሰዎች የሚያውቁት
ነጭ ወይም ወርቃማ ቀለም ያላቸው ርችቶችን መስራት ብቻ ነበር። ጣሊያናውያን ለርችቶች ህብረ ቀለማት ጨመሩላቸው። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ጣሊያናውያን ባሩድና ፖታሲየም ክሎሬት ሲደባለቁ የሚፈጠረው ውህድ በከፍተኛ ሙቀት ስለሚቃጠል ነበልባሉን እንደሚያቀልመው ደረሱበት። በዛሬ ጊዜ ቀይ የብርሃን ብልጭታ ለመፍጠር በባሩዱ ላይ ስቶሮንቲየም ካርቦኔት ይጨመራል። ብሩህ ነጭ ቀለም የሚፈጠረው ታንታኒየም፣ አልሙኒየም እና ማግኒዚየም በመጨመር ሲሆን ሰማያዊ ቀለም ያለው ርችት የሚፈጠረው የመዳብ ውህዶችን በመቀላቀል ነው። አረንጓዴ ቀለም ለመፍጠር ባሪየም ናይትሬት በመጨመር እና ቢጫ ቀለም ያለው የብርሃን ብልጭታ ለመፍጠር ደግሞ ሶዲየም ኦክሳሌት ያለበት ቅልቅል በመጠቀም ነው የሚሰራው። ኮምፒውተሮችም ለርችቶች ድምቀት ተጨማሪ አስተዋጽኦ አድርጓል። ዛሬ ርችቶችን በእጅ በመለኮስ ፈንታ አንድ አይነት የሙዚቃ ድምፅ ሲሰማ ርችቶችም አብሮ እንዲተኮሱ ለማድረግ በኮምፒውተር አማካይነት ማስተካከል ተችሏል። ከሃይማኖት ጋር ያለው ግንኙነት ሪቺ የተባለው ሚስዮናዊ እንደገለጸው ርችቶች ከቻይና ሃይማኖታዊ በዓል አከባበር ተነጥለው የማይታዩ ነገሮች ነበሩ። እውቅ መካኒኮች የተሰኘው መጽሔት እንደሚገልጸው ቻይናውያን ርችቶችን የፈለሰፉት በአዲስ ዓመትና በሌሎች ክብረ በዓላት ላይ አጋንንትን ለማባረር ነበር። ሃዋርድ ሃርፐር ዴይስ ኤንድ ከስተምስ ኦፍ ኦል ፌዝ ወይም የሁሉም ሃይማኖቶች በዓላትና ባህሎች በተሰኘው መጽሐፋቸው ላይ እንደሚከተለው ብለዋል። ከጥንቶች አማልክት ሰዎች መካከል ቺቦና ደመራ ያበሩ እንደነበረም ለአማልክቶቻቸው ጽፏል። ስለዚህ በሃይማኖታዊ በዓላቸው ወቅት ድንቅ ቀለማት ያላቸውና በሰማይ ላይ ራሳቸው የሚንቀሳቀሱ የሚመስሉ ርችቶችን እንደሚጠቀሙም ተገልጿል። ዘ ኮሎምቢያ ኢንሳይክሎፒዲያ እንዲህ ይላል። ቅድስት ባርባራ ወይም ክርስቲያን በመሆኗ ምክንያት አባቷ በግንብ ውስጥ እንደዘጋባትና እንደገደላት ይነገራል። ከዛም አባትየው በመብረቅ ተመቶ ሞተ። ቅድስት ባርባራም አባቷ በተመሳሳይ ነገር ስለተገደለ የጠመንጃና የርችት ሰሪዎች እንዲሁም የተጠቃሚዎች ጠባቂ እንደ መልአክ እንደሆነች ተደርጋም ትቆጠራለች። ብዙ ገንዘብ የሚፈስበት ሃይማኖታዊም ሆነ ዓለማዊ ክብረ በዓላት ላይ ህዝቡ ሰፊና የተሻለ የርችቶች ትርኢት ለመመልከት በጣም ይፈልጋል። ሪቲቺ በ16ኛው መቶ ክፍለ ዘመን በቻይና የተደረገ አንድ የርችቶች ትርኢትን በሚመለከት እንዲህ በማለት ጽፏል። በናንጂንግ ሳለው የዓመቱን የመጀመሪያ ወር የሚያከብሩበት በዓል ላይ የርችቶች ትርኢት ተመልክቼ ነበር። ከፍተኛ ግምት ለሚሰጡት ለዚህ በዓል በተዘጋጀው ትርኢት ላይ የዋሉት ባሩድ ለበርካታ ዓመታት ትልቅ ጦርነት ለማካሄድ የሚበቃ ነበር ብሏል። ይህ ትርኢት የጠየቀውን ወጪ በሚመለከት ለርችት ሲባል የፈለገውን ያህል ቢወጣም ደንታ ያላቸው አይመስልም ብሏል። ባለፉት 100 ክፍለ ዘመናት ሁሉ ሰዎች ለርችቶች ባላቸው አመለካከት ረገድ ምንም የታየ ለውጥ የለም። በ2000 በሲድኒ ሃርበር ብሪጅ በተደረገም አንድ በዓል ላይ ብቻ በዚህ የባህር ዳርቻ ላይ የተሰበሰቡ 1 ሚሊዮን ወይም ከዛ በላይ የሚሆኑ ተመልካቾችን ለማዝናናት 20 ቶን ርችቶች ተተኩሷል። በዛው ዓመት በአሜሪካም 70 ሚሊዮን ኪሎግራም ለሚሆኑ ርችቶች $625 ሚሊዮን ወጥቷል። እውነትም የተለያየ ባህል ያላቸው ሰዎች አሁንም በርችቶች የሚማረኩ ሲሆን ዛሬም ቢሆን ለርችት ሲባል የፈለገውን ያህል ቢወጣም ደንታ ያላቸው አይመስልም ሊባል ይችላል። ርችቶች መጀመሪያ ላይ በጣም ደረቅ በሆነ የጸደይ ወቅት ላይ ተከልክሎ ነበር። ባለስልጣናት ስለ ከፍተኛ የእሳት አደጋ ስጋት ስለነበራቸው የፍሰት መጠኑንም ገድበውት ነበር። ሆኖም ግን የወሳኙ ምክንያት ከአየር ሁኔታ ጋር በተያያዙ ሁኔታዎች ርችቶች ለማህበረሰቡ አባላትና ንብረት ላይ በሚያደርሱት ተፈጥሯዊ አደጋ ምክንያት ነበር የተከለከለው። ሰላማችሁ ይብዛ። ሳምንት በሌላ ዝግጅት እስክንገናኝ ደህና ሁኑ እንላለን። ሰላምን እንሻማም።
これ